ሻሎም ሻሎም ቅዱሳን በዓለም ዙሪያ ያላችሁ በሙሉ እንደምን አላችሁ? ዛሬ አንድ ቃል አወራችሁና ከዛ በኋላ ለብዙዎቻችሁ ጸልያለሁ። እግዚአብሔር ለብዙዎቹ ፈውስ እንደሚያደርግ ተናግሮኛል። በእጆቻችሁ ውሃ አዘጋጁ፣ እግዚአብሔር ፈውስን ያደርጋል። መጽሐፈ ነገሥት ካልዕ ምዕራፍ 20 ቁጥር 5 እንደዚህ ይላል፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ እነሆ ፈውሳለሁ። በሶስተኛ ቀን ወደ እግዚአብሔር ቤት ትወጣለህ። ጸሎትህን ምን ብያለሁ? ሰምቻለሁ፣ እንባህን አይቻለሁ፣ እነሆ እፈውስሃለሁ ይላል። ጌታ ኢየሱስ ክርስቶስ ይፈውሳል፣ ያድናል። ብዙዎቹን ካስተማረ በኋላ ሲፈውስ አይተናል። ዛሬ በጌታ በኢየሱስ ክርስቶስ ስም ካላችሁበት ነገር ላይ መፈታትና መፈወስ ሆነላችሁ። ጌታ እግዚአብሔር 108 ሰዎች ከኤችአይቪ በሽታ ሲፈወሱ አሳይቶኛል። 10 ከካንሰር በሽታ፣ 8 ከኪንታሮት በሽታ፣ 9 ከደም ግፊት፣ 12 ሰዎች ከስኳር በሽታ ሲፈወሱ አሳይቶኛል። በቤታችሁ ሆናችሁ አምናችሁ ውሃ ይዛችሁ ጠጡ። ምልክትን ያደርግላችኋል መንፈስ ቅዱስ። አንዳንዶቻችሁ ያስታውቃችኋል፣ አንዳንዶቻችሁ በሰገራ መልክ የሚወጣ ነገር ታገኛላችሁ። አንዳንዶቻችሁ ከማህፀናችሁ የሚወጣ ነገር ታያላችሁ። በዛው ቅጽበት ውሃ በጠጣችሁ ቅጽበት እግዚአብሔር ተአምራትን ያደርጋል። ይህንን ተአምራት እግዚአብሔር ያደረገውን ተአምራት ደግሞ አብረን እናመሰግናለን። ለምስክርነታችሁ ይሆን ዘንድ ከታች ስልክ ቁጥሮችን አስቀምጣለሁ። ሻሎም ሻሎም፣ መልካም ጊዜ። ሻሎም ሻሎም ቅዱሳን